በዚህ ክረምት ከቤታችሁ ሳትወጡ እንዴት አድርጋችሁ በብዙ ሺህ ዶላር የሚቆጠሩ ብሮችን ጀነሬት ማድረግ እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። ለእኔ ስለሰራልኝ ለእናንተ የማይሰራበት ምንም ምክንያት የለውም። ይህን ቪዲዮ ስኪፕ እስካላደረጋችሁ ድረስ አሁን ቀጥታ ወደ ቱቶሪያሉ እንገባለን። ከዛ በፊት ግን ለማታውቁኝ ሀሚድ እባላለሁ። እንደዚህ አይነት ሜክ መኒ እና ጠቃሚ መረጃ እንደርሳችሁ ከፈለጋችሁ ቻናል ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩት። በመጀመሪያ የሚያስፈልጋችሁ ነገር ኢንተርኔት ያስፈልጋችኋል። ሁለተኛ ደግሞ ወይ ስልክ ያስፈልጋችኋል ወይ ላፕቶፕ ያስፈልጋችኋል። እኔ ሪኮመንድ የማደርጋችሁ ላፕቶፕ ቢኖራችሁ ነው። ነገር ግን በስልክ መስራት ስለሚቻል ችግር የለው ማለት ነው። እና ስለምንሰራው ስራ አንዳንድ ነገር ስነግራችሁ ይሄ ስራው ምንድነው የሰዎችን ቪዲዮ አምጥተን ቲክቶክ ላይ ወይም ደግሞ እነሱ የፈቀዱን አይጂ ሪል አለ፣ ቲክቶክ አለ፣ ዩቲዩብ አለ። እነዚህ ላይ እነሱ የሰጡን ቪዲዮ አምጥተን ፖስት በማድረግ ብቻ ባገኘነው ቪው ያክል ይከፈላል። ለምሳሌ አሁን ሚኒመሙ 1000 ቪው ካገኛችሁ $1 ይከፈላችኋል። 2000 ቪው ካገኛችሁ $2። ለምሳሌ 10000 ቪው ወይም ደግሞ 1 ሚሊዮን እያደረገ ከሄደ ማባዛት ነው። ለምሳሌ 10000 ካገኛችሁ $10 ታገኛላችሁ ማለት። ስለዚህ እናንተ በምታገኙት ቪው ያክል ነው የሚከፈላችሁ ማለት ነው። እና ምንድነው ስራው ካላችሁ የእነሱ ቪዲዮ አምጥተው እናንተ ቪዲዮ ላይ እናንተ ቻናል ላይ ፖስት በማድረግ ብቻ በቀላሉ በቪው ተከፋይ መሆን ትችላላችሁ ማለት ነው። ዋና ፖይንቱ የምንሰራው ስራ ይሄ ነው ማለት ነው። እና ስለ ዌብሳይቱ ደግሞ ስነግራችሁ ዌብሳይቱ ምንድነው የሚያደርገው ዲጂታል አሴት የሚሸጥበት ነው ማለትም ለምሳሌ ኮርሶች ምናምን ይሸጣሉ። አሁን ኢትዮጵያ ውስጥ እንደምታውቁት አሉ አንዳንድ ኮርሶች ምናምን የሚሸጡ ዌብሳይቶች። እነሱ ኮርስ ላይ ቪዲዮ ተሰርተው ምናምን ፐብሊሽ ይደረግበታል እዛ ላይ እና በዶላር ነው የሚቻለው። እና እኛ እሱን ሳይሆን የምንፈልገው ኮንቴንት ሪዋርድ የሚባል ኦፕሽን አለ እዛው ዌብሳይቱ ላይ ማለት ነው። ስለዚህ እዛ ውስጥ ገብተን የእነሱ ቪዲዮ ይሰጡናል ራሳቸው እንደውም ቪዲዮን ሰጥተውን የሰጡንን ቪዲዮ አምጥተን ቲክቶክ ላይ ፖስት ወይም ደግሞ እነሱ ሪል ላይ ወይ ዩቲዩብ ሾርት ላይ ምናምን ፖስት በማድረግ ሊንኩን አምጥተን ለእነሱ ልከን አፕሩቭ ካደረጉልን በኋላ ባገኘነው ቪው ያክል ይከፈለናል ማለት ነው። እና ብዙዎቻችሁ ደግሞ የምጠይቁኝ ዊዝድሮዋል ሜቶድ ነው። ዊዝድሮዋል ሜቶድ ደግሞ ኢትዮጵያ ውስጥ በጣም ቀላል ነው። ምክንያቱም ሶስት አይነት ኦፕሽን አለ ኢትዮጵያ ውስጥ የምንጠቀምበት። አንደኛ በባንክ ቀጥታ በንግድ ባንክ ወይ በአቢሲኒያ ምናምን በፈለጋችሁት ባንክ እናንተ በምትጠቀሙት ቀጥታ በባንካችሁ እንዲገባላችሁ ማድረግ ትችላላችሁ። ካልፈለጋችሁ ደግሞ በክሪፕቶ ከረንሲ ለምሳሌ አሁን ዋሌቶች ምናምን አሉ አይደል? እንደ ባይቢት ምናምን እንደነሱ በቲአርሲ 20 ምናምን ቢለው አድሬስ እሱን በመጠቀም ቀጥታ ወደ ዋሌታችሁ እንዲገባላችሁ ማድረግ ትችላላችሁ። ሶስተኛ ደግሞ ምንድነው ካላችሁ ፔፓል። ብዙዎቻችሁ ፔፓል ላይ ኖራችሁ ይችላል። ቪዲዮ ሰራላችኋለሁ ፔፓል ያላችሁ ኮሜንት ላይ ጻፉልኝ እንዴት እንደምከፍቱ ኢትዮጵያ ውስጥ ናችሁ። ፔፓል ወደ ፔፓል ቀጥታ ልካችሁ በፔፓላችሁ ማስወጣት ትችላላችሁ። ፔመንት ሜቶዱ ምንም በቃ ዊዝድሮዋል ሜቶዱ ምንም ችግር የለውም ማለት ነው። ኢትዮጵያ ውስጥ ሙሉ ለሙሉ ይሰራል። ስለዚህ እነዚህ ናቸው በሃይላይት ማለት ነው። አሁን እንዴት አድርጋችሁ ሬጂስተር እንደምታደርጉ፣ እንዴት አድርጋችሁ ቪዲዮ እንደምትሰሩ እና እንዴት አድርጋችሁ እንደምታገኙ ምናምን ስቴፕ ባይ ስቴፕ ሰብሚት ቪዲዮ እንዴት እንደምታደርጉ አሳያችኋለሁ ማለት ነው። ቀጥታውን ወደ ቪዲዮ እንግባ። ሊንኩን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ቀጥታ ወደ ዌብሳይት ይወስዳችኋል። ከዛ እዚህ ጋር እንደምታዩት ኮንቴንት ሪዋርድ የሚል አለ፣ ሃው ቱ ሞኔታይዝ ነው የሚለው። እሱን በመንካት ቀጥታ ሊንኩን ማግኘት ትችላላችሁ። ነገር ግን ይሄኛው ፖስት ካጣችሁት ከላይ ጋር ሰርች ማድረግ ሄዳችሁ ኮንቴንት ሪዋርድ ብላችሁ ጽፋችሁ ኢንተር ትሉታላችሁ ማለት ነው። ከዛ ቀጥታ እሱን ብቻ ያመጣላችኋል። እሱን በመንካት ወደ ውስጥ ገባላችሁ። ከዚህ ጋር ስለ እንትኑ ፖስት እንትን አለላችሁ። እኔ ግን ይሄ በቪዲዮ ስለማሳያችሁ አሁን እንዲገባችሁ ኖርማል ነው፣ ችግር የለም። እዚህ ጋር መተን ብቻ ኮንቴንት ሪዋርድ የምትለዋል ሊንኳን ነው እንፈልጋት። ስለዚህ እሷን ነክተን ወደ ውስጥ እንገባለን ማለት ነው። ከዛ አሁን በቃ ዌብሳይቱ ይሄኛው ነው። እዚህ ጋር ሬጂስተር ለማድረግ ነው የምንጠቀምበት እንጂ ለመስራት አይደለም ይሄን የምንጠቀምበት። እሱን ማሳያችኋለሁ። አሁን እኛ እዚህ ጋር ቢካም ክሬተር የምትላለች። ይሄ ማለት እኛ ቪዲዮዎችን የነሱ ቪዲዮ እየተቀበልን ፖስት የምናደርግ ከሆነ ቢካም ክሬተር ነው የሚለውን። ነገር ግን እዚህ ጋር ደግሞ ኦን ኦፍ የምትላለች ታፕ የምትላለች። እሷን ስነኳት ደግሞ ላውንች ካምፔን የሚል አለ። እሱን ነካችሁ ማለት እናንተ ቪዲዮ ያላችሁ ቪዲዮዎችን ለሰዎች ሰጣችሁ እነሱ በፖስተቱት ቁጥር እናንተ ለነሱ መክፈል አለባችሁ ማለት ነው። ስለዚህ እኛ ግን ብር መስራት ስለሆነ የምንፈልገው ተከፋይ መሆን ስለሆነ የምንፈልገው ቢካም ክሬተር የምትላለች። እሷን ነክተን በኢሜይላችን ሳይን እናደርጋለን ማለት ነው። እዚህ ጋር ኮንቲኒው ዊዝ የሚለውን ነክታችሁ በኢሜይላችሁ ሳይን ታደርጋላችሁ። ሳይን ካደረጋችሁ በኋላ እንደዚህ ነው ይመጣላችሁ። ከዛ እዚህ ጋር ስማችሁ ምናምን ያመጣላችኋል። ባዮ አስገቡ ይላችኋል። እዚህ ጋር እንትን ማድረጋችሁም ሁፕ ላይ ስለሆነ ዩዘር መጻፍ የምችሉት እዚህ ጋር መጻፍ አትችሉም እና ኮንቲኒው ትሉታላችሁ። ከዛ በኋላ ቴል አስ አባውት ዩር ኮንቴንት ይላችኋል። እናንተ በብዛት እንግሊዘኛ ብትመርጡ አሪፍ ነው። ምክንያቱም በእንግሊዘኛ የሚሰራው ስራ አሪፍ ስለሆነ የሚከፈላችሁ አሪፍ ስለሆነ መምረጥ ትችላላችሁ። ሌላም ቋንቋ የምትችሉ ከሆነ መምረጥ ትችላላችሁ ማለት ነው። ስለዚህ እኔ እንግሊሽ የሚለውን ነክቼ ኮንቲኒው እለዋለሁ ማለት ነው። ከዛ በኋላ ምንድነው የምትሰሩት ይላችኋል። እኛ ክሊፒንግ ስለሆነ የምንሰራው ክሊፐር እንላለን። ምክንያቱም የሰው ቪዲዮ የወሰድን ነው ክሊፕ እያደረግን ምን ፖስተው። ስለዚህ ክሊፕ እንላለን። ዩጂሲ ማለት ለምሳሌ እኔ አሁን የምሰራው ይሄ ዩቲዩብ ቻናሉ ኖርማሊ አሁን የምታዩበት ቪዲዮ ዩቲዩብ ቻናል ዩጂሲ ፌስ ይባላል። ማለትም የራሳችሁ ፊታችሁን ያሳያችሁ የምትሰሩት ኮንቴንት ማለት ዩጂሲ ፌስ ነው። ዩጂሲ ፌስ ለስ ደግሞ ፊታችሁን ሳታሳዩ የምትሰሩት ኮንቴንት ማለት ነው። ስለዚህ እኛ የምንፈልገው ክሊፒንግ ስለሆነ ክሊፒንግ እንለዋለን። ከዛ በኋላ እኛ ዩቲዩብ ስለሆነ አሁን ዩቲዩብ ላይ ወይም ደግሞ ቲክቶክ ላይ ምናምን ስለሆነ ብቻ የሰማችሁት ያላችሁት ቪዲዮ ዩቲዩብ ላይ ስለሆነ ዩቲዩብ የሚለውን ትመርጣላችሁ። ከዛ በኋላ ኮንቲኒው ትሉታላችሁ ማለት ነው። ስለዚህ ኮንቲኒው ካላችሁት
ካያችሁት በኋላ ሊንክ ዩር ሶሻል ሚዲያ አካውንት ይላችኋል። ምንድን ነው የምታደርጉት? ዩቲዩብ ቻናል ካላችሁ እዚህ ጋር ኮኔክት ማድረግ ትችላላችሁ። ቲክቶክ፣ ኢንስታግራም፣ ኤክስ፣ ፌስቡክ ምናምን አለ። እናንተ ያላችሁን እዚህ ጋር መታችሁ ኮኔክት በማድረግ ዩዘር ኔማችሁን በመጻፍ ኮኔክት ማድረግ ትችላላችሁ። እኔ ለአሁን ስለማልፈልገው ኮንቲኒው ልበለው። ከዛ በኋላ ኮኔክት ዩር ሁፕ አካውንት ይላችኋል። ኮኔክት ሁፕ የሚለውን ስነኩት ቀጥታ ሪዳይሬክት አድርጎ ወደ ሁፕ እንትን ይወስዳችኋል ማለት ነው። ሶ እዚህ ጋር ትመጡና ኮኔክት ታደርጉታላችሁ። እንደምታዩት አካውንቱ ከዚህ በፊት ስለነበረኝ እኔ ሶም እንደምታደርጉት ብራውዝ ካምፔን የሚለውን ነክታችሁ ወደ ውስጥ ትገባላችሁ ማለት ነው። እሱን ላሳያችሁ። ሶ ሪዳይሬክት ሲያደርጋችሁ ቀጥታ እንደዚህ ይመጣላችሁ። እዚህ ጋር ስትሪመር ዩኒቨርሲቲ ምናምን ይላል። ብዙ ነገሮች ነው ያሉት እና ምን እንደምናደርገው እኛ አሁን ወርታችን እንወርዳለን። ለምሳሌ አሁን አንዳንድ ነገሮችን ላሳያችሁ። እዚህ ጋር ኮል ኦፍ ዲዩቲ አለ። ኮል ኦፍ ዲዩቲ እንደምታውቁት በጣም ትልቅ ካምፓኒ ነው እና የእሱ ቪዲዮ ክሊፕ በማድረግ ምናምን እስከ 120 ሺህ ዶላር ተበጅቷል እና ወደ 119 ሺህ ምናምን የሚሆነው ዶላር ለሰው ተሰጥቷል ማለት ነው። ማለትም እነሱ ቪዲዮ ሰርተው ቪው ታይቶላቸው ምናምን ተከፍሏቸዋል ማለት ነው። ስለዚህ ወደ 120 ሺህ ተበጅቶ እስካሁን ወደ 119 ሺህ ምናምን የሚሆነው ሊያልቅ ነው። ይሄኛውን ትንሽ ነው የቀረው ሊያልቅ ማለት ነው። እና ብዙ አይነቶች ነገር ነው ያሉት። በጣም ብዙ ነው ያሉት። አሁን ለምሳሌ በአንድ ሺህ ቪው ይሄኛው 1.5 ነው የሚከፍለው። 5000 ዶላር ነው በጀት ያደረገው እና ወደ 255 የሚሆነው ከፍሏል። እዚህ ጋር ደግሞ በአንድ ሺህ ቪው 2.5 ታገኛላችሁ ምናምን ወደ 35 ሺህ ተበጅቷል። አሁን ደግሞ 985 ዶላር የሚሆነው ምናምን እንትን እያለ ነው እየተከፈለ ነው ማለት ነው። ስለዚህ በቃ የምትሰሯቸው እናንተ ከዚህ ውስጥ ደስ ያላችሁን ትመርጣላችሁ። እናንተ መስራት የሚመቻችሁ የሚቀላችሁ ምናምን አሉ። ለምሳሌ አሁን አያችሁታ በአንድ ሺህ ቪው 0 ነጥብ ምናምን የሚከፍላሉ። እንደዚሁም ደግሞ 1.5 የሚከፍላሉ። እዚህ ጋር አይታችሁት ከሆነ በአንድ ሺህ ቪው 4.5 ምናምን የሚከፍላል። ለምሳሌ አሁን ይሄኛውን ጆይን አድርጌ ላሳያችሁ። ሶ ጆይን ስታደርጉት እንደዚህ ተነኩትና አይታችሁት ከሆነ እዚህ ጋር 4.5 ፐር አንድ ሺህ ቪው ነው የሚላችሁ ማለት ነው። ስለዚህ አንድ ሺህ ቪው አያችሁ ማለት 4.5 ኬ ይከፈላችኋል ማለት ነው። ስለዚህ 2500 ነው በጀቱ ወደ 151 የሚሆን ደግሞ እንትን ብሏል ማለት ነው ከፍሏል። እና አናላይቲክስ ሲታይ ወደ 40 ሺህ የሚሆን ቶታል ቪው አግኝቷል በዚህ ብቻ የተሰራ። ዩቲዩብ ላይ ደግሞ አሁን እዚህ ጋር ደግሞ ማወቅ ያለባችሁ ነገሮች አሉ። ለምሳሌ ዩቲዩብ ላይ 3 ዶላር ነው በአንድ ሺህ ቪው ውስጥ ታገኙ 3 ዶላር ነው ሚኒመም 3 ዶላር ነው ማውጣት የምትችሉት። ማክሲመም ደግሞ 125 ዶላር ማውጣት ትችላለች ከዩቲዩብ ማለት ነው። ነገር ግን ኢንስታግራም ላይም እንደዚሁ ነው 125 ነው። ሁሉም ላይ ማክስ 125 ነው ማለት ነው። ስለዚህ መስራት አለባችሁ። ከዛ በኋላ ሪኳየርመንቶች ምናምን አሉ። ዝም ብዬ ጆይን ብዬ ላሳያችሁ ለእናንተ ለማሳየት ስለሆነ ችግር የለም። ጆይን ልበለውና ምንም እንደሚያስፈልጉና እንዴት መስራት እንደምችሉ ላሳያችሁ። እንደምታዩት ስሙ ኮፒ ክሊፒንግ ኮሚኒቲ ይባላል። ከዛ ጆይን ፎር ፍሪ የምትላለች እሷን ትነኳላችሁ። ከዛ ሎድ ያደርግና ትንሽ ጆይን ያደርግልናል ማለት ነው። እንደምታዩት ሎድ ያደርጋል። እስከዛ ጎን ለቻናሉ እስከሆናችሁ ቻናል ሰብስክራይብ ቪዲዮን ደግሞ ላይክ አድርጉት። እዚህ ጋር ይመጣላችኋል። ምንድን የምታደርጉት እዚህ ጋር ኮንቴንት ሪዋርድ የምትላለች አይቻችኋት ከሆነ እዚህ ጋር። ነገር ግን ላሳያችሁ እዚህ ጋር ላውንች የካምፓኒ ምናምን ይላል። እዚህ ጋር የሚጠቅሟችሁ ነገሮች አንዳንድ ላሳያችሁ። ይሄኛው ላውንች ምናምን ቅድም ጆይን ያልንበት ነው። ከዛ ስታርት ሄር የምትላለች እዚህ ጋር። ይሄኛው በመንካት ደግሞ ያመጣላችኋል። አናውንስመንቶች ምናምን አሉ፣ ኮርሶች፣ ኮንቴንት ሪዋርድ፣ ሞቲቬሽን ምናምን ብቻ ብዙ ነገር ነው ያለው። እናንተ የሚጠቅማችሁ ላሳያችሁ። እዚህ ጋር አናውንስመንት የሚለውን ስነኩት እንደምታዩት ስታርት ሂር የምትለውን ስነኩት ብቻ ያመጣላችኋል። እዚህ ጋር የሚያስፈልጉ ነገሮች አሉ፣ እነሱን ትማራላችሁ። አናውንስመንቶች አሉ። ሰውየው አናውንስ የሚያደርጋቸው አድሚኖቹ እና የሆነ ሰው ብቻ ነው አናውንስ የሚያደርገው እዚህ ጋር መላክ የሚችለው። ስለዚህ አንዳንድ ጠቃሚ ነገሮችን እዚህ ጋር አናውንስመንቶችን ማየት ትችላላችሁ። ኮርስ ደግሞ አለ እዚህ ጋር። የእሱን ወስዳችሁ የክሊፒንግ ኮርሱን ብታዩ አሪፍ ነው። ይህንን ገብታችሁ ዝም ብላችሁ ብትጠቀሙት ልክ ትነኩትና እሱ ያደረጋውን ብታዩ አሪፍ ነው፣ ይጠቅማችኋል። ካልፈለጋችሁ ግን ስኪፕ ብላችሁ ማሳለፍ ትችላላችሁ። ዋና ፖይንታችን ኮንቴንት ሪዋርድ ነው። ከዛ በፊት ግን ላሳያችሁ እዚህ ጋር ክሊፒንግ ሪቪው የሚላል። ክሊፕ ሪቪው የሚለውን ስነኩት የእናንተ ቪዲዮ እዚህ ጋር ፖስት በማድረግ ብቻ ሰዎች ሪቪው እንዲያደርጉላችሁ ወይም ደግሞ የእነሱን እናንተ ሪቪው ማድረግ ትችላላችሁ። እና ደግሞ በቃ ኢንስፓየር ይሆናችኋል እንዴት አድርገው እንደሰሩ ምናምን። እናንተም ከነሱ ኮርጃችሁ፣ ግን ሙሉ የኮርጃችሁ ሳይሆን እናንተ ላይ የሆነ ነገር ጨምራችሁ ከነሱ የተሻለ ማድረግ ትችላላችሁ። እዚህ ጋር ቻቶች ምናምን አሉ ማየት ትችላላችሁ። ዲስኮርድ አለ እዚህ ጋር ጆይን ማድረግ ከፈለጋችሁ ምናምን። ጀነራል አለ እዚህ ጋር ምንም እንደምትሉ ብቻ ብዙ ነገር ነው ያለው። ዋናው ኮንቴንት ሪዋርድ የምትላችሁ እዚህ ጋር እሷን ትነካላችሁ። እሷን ስነኩት ያመጣላችኋል ማለት ነው። እዚህ ጋር አሁን ለምሳሌ ይሄኛው ሰውዬ ሁለት ነገር ነው የለቀቀው በአንድ ሺህ ቪው 4.5 ዶላር አለ። ይሄኛው ግን ዩጂሲ ነው። ዩጂሲ እንደነገርኳችሁ ማሳየት አለባችሁ። ክሊፒንግ ከሆነ ግን ኖርማል እሱ የሚሰጣችሁን ቪዲዮ ብቻ ነው እያስገባችሁ የምትሰሩት። እዚህ ጋር ደግሞ በአንድ ሺህ ቪው 2 ዶላር የሚላለ ይሄኛውን አሪፍ ነው። 1000 ተበጅቷል። 460 ምናምን ዶላር ተሰርቷል። ስለዚህ ወደ 600 ምናምን ይቀራል እና ይሄኛው አሪፍ ነው። ዝም ብለን ይሄኛውን እንንካውና ላሳያችሁ። ይሄኛውን ስነኩት ምንድነው የምታደርጉት? ሚኒመም ፔያውቱ 1000 ዶላር በ1002 አሁን ለምሳሌ እዚህ ጋር ሚኒመም ብሎ 4 ዶላር ይላል። ይሄ ማለት በ1000 ዶላር 2 ዶላር ካገኛችሁ 4 ዶላር ለማግኘት 2000 ቪው ነው የሚፈጅባችሁ ማለት ነው። ስለዚህ 2000 ቪው ካገኛችሁ ማውጣት ትችላላችሁ ማለት ነው ብራችሁን ከዚህ እንትን ላይ። ቲክቶክ ላይም ከሆነ እንደዛው 4 ዶላር ነው እና ወርታችሁ ወርድ ስትሉ ደግሞ እዚህ ጋር የእሱ ቪዲዮ የምታገኙበት ማለትም አሁን ለምሳሌ እነዚህ ኢንስፓየር የተሰሩ ናቸው። ላሳያችሁ ዝም ብዬ አንዱን። ይሄኛው ቪዲዮ ወደ 29000 ቪው አግኝቷል እና ወደ 60 ዶላር ሰርቷል። ይሄኛው ደግሞ 27 ሺህ እና ደግሞ 28 ዶላር ምናምን ሰርቷል። ብዙ ነገር ነው ያለው እዚህ ጋር። ኢንስፓየር እንዲሆናችሁ ዝም ብዬ ላሳያችሁ ይሄን ቪዲዮ።
አይታችሁት ከሆነ በቃ ሁሉም እንደዚህ እያደረገው ነው ኤዲት የሚያደርጉት። እናንተ ገብታችሁ አይታችሁ የእነሱን ቪዲዮ ምናምን እንደዚህ ስክሮል እያደረጋችሁ ታዩትና ይመጣላችኋል። ለምሳሌ አሁን እዚህ ጋር 4 ቪዲዮ ነው ቶፕ ላይ ተቀምጠው 4 ነው። ማክሱ ወደ 29 ሺህ ነው። እናንተ ከዚህ በላይ ከሰራችሁ ማግኘት ትችላላችሁ። እና ቪዲዮውን ከየት ነው የምናገኘው ካላችሁ ደግሞ እዚህ ጋር ሪሶርስ ምናምን ብሎ ያመጣላችኋል። ሪሶርስ የሚለውን ስንነኩት ቀጥታ ወደ እንትኑ ይወስዳችኋል። አይታችሁት ከሆነ እዚህ ጋር ያመጣላችኋል ማለት ነው። በአንድ አንድ ነጥብ አምስት ዶላር ይከፍላል ምናምን ይላችኋል። እዚህ ጋር እንዴት አድርጋችሁ ሊንኩ እንዴት እንደምታገኙ የክሊክ ሊንክ አለ ስትሪሙ የተደረገበት ማለት ነው። እሱን ክሊፕ በማድረግ ነው የምታገኙት። ከዛ በኋላ ታግ ሪኳርመንቶች አሉ። እነዚህ በጣም አስፈላጊ ናቸው። ለምሳሌ የምትፖስቱት ላይ ዲስክሪፕሽን ላይ ትመጡና የቲክቶክ ከሆነ ቲክቶክ ላይ ይሄንን ዩዘርኔም ኮፒ አድርጋችሁ ፔስት በማድረግ ኢንስታግራም ላይ ከሆነ ይሄንን ዩቲዩብ ላይ ከሆነ ደግሞ ይሄን ማስገባት አለባችሁ ግዴታ። እነዚህ መስት ናቸው ማለት ነው። እና ካፕሽን ላይም እንደዛው ተመሳሳይ ናቸው። እነዚህንም ማድረግ አለባቸው ማለት ነው። ሶ ምንድን ነው የምታደርጉት? እነዚህን ካስገባችሁ በኋላ ቪዲዮን ኤዲት አድርጋችሁ ልክ ፖስት ስትሉ እነዚህን ታስገባላችሁ። ከዛ በኋላ እዚህ ጋር ታርጌት 50% ፕላስ ምናምን የሚል አለ። ዩኤስኤ፣ ካናዳ እና ዩኬ፣ ዩናይትድ ፍራንስ ምናምን አለ። ዩናይትድ ኪንግደም፣ ፍራንስ ምናምን አለ። ታርጌት ማድረግ ያለባችሁ እነዚህ ነው ይላቸዋል። እና ብቻ በቃ እዚህ ጋር ብዙ አይነት ነገር ነው ያለው። እነዚህን ነገሮች ማሟላት አለባቸው። እኔ ቪዲዮ እንዳይረዝምባችሁ ስለሆነ ነው እንጂ አንድ በአንድ እንትን ላስረዳችሁ ነበር። ስለዚህ እዚህ ጋር አንድ ነገር አይቻለሁ። ቪዲዮ ክሊፒንግ አትሊስት 10 ሰከንድ ከዛ በላይ መሆን አለበት የምትሰሩት ቪዲዮ። አሁን እሱ የሚሰጣችሁ በጣም ረዥም ነው፣ ግን ክሊፕ አድርጋችሁ ስትወጡት ሙሉ ተደምሮ አንድ ላይ ከ10 ሰከንድ በላይ መሆን አለበት እና ይላችኋል። ከዛ በኋላ እዚህ ጋር ደግሞ የማያስፈልጉ ነገሮች አሉ። ሎ ኳሊቲ ምናምን አይፈቅድም። ቦት ቪው ማለትም እነዚህ ፌክ አድርጋችሁ ቪው የምታመጡ ምናምን ከሆነ እሱን አይፈቅድም ምናምን። ኮንቴንት አይዲያ፣ ጌም ክሊፕ ምናምን ብላችሁ ብቻ በቃ እነዚህ ነገሮች ማሟላት አለባቸው ሞኔታይዝ ለመሆን። እነዚህን ሪኳየርመንት ብሎ ያመጣቸውን ነገሮች ሁሉ ማሟላት አለባችሁ ማለት ነው እንትን ሞኔታይዝ ለመሆን። ስለዚህ እናንተ ይህንን አሟልታችሁ የሰውየውን ቪዲዮ በማምጣት ክሊፒንግ ቱቶሪያል አለ፣ እዚህ ጋር ትዊች አለ፣ የትዊችም ቱቶሪያል ያለው ምናምን እነዚህ ነገሮች በማድረግ ብቻ በቀላሉ ብሮች መስራት ትችላላችሁ ማለት ነው። አሁን ደግሞ እንዴት አድርጋችሁ ቪዲዮውን ሰሚት እንደምታደርጉ ላሳያችሁ። እዚህ ጋር ሰሚት ቪዲዮ የሚል አለ። ሰሚት ቪዲዮ የሚለውን ስነኩት እዚህ ጋር ታይትል ምናምን አስገቡ ይላችኋል። የቪዲዮአችሁን ታይትል እዚህ ጋር ታመጣላችሁ። ከዛ ፖስት ካደረጋችሁ በኋላ ደግሞ ቪዲዮ ሊንክ ይኖረዋል። እሱን ሼር በማድረግ ኮፒ ሊንክ በማድረግ እዚህ ጋር አምጥታችሁ ፔስት አድርጉና ይቺን ቼክ ቦክስ ላይ ታደርጋችሁ ሰሚት ትሉታላችሁ። ነገር ግን እኔ አንድ የምነግራችሁ በጣም የሚያስፈልጋችሁ ነገር ልክ ቪዲዮ ፖስት ካደረጋችሁ በ30 ደቂቃ ውስጥ አምጥታችሁ እዚህ ጋር ሰሚት ወይም ደግሞ ሰሚት ፎር አፕሩቫል የሚለውን ካልነካችሁት በ30 ደቂቃ ውስጥ ያ ቪዲዮ ተቀባይነት አይኖረውም። ዝም ብሎ በቃ ይፖስታል እንጂ ያ ቪዲዮ ተቀባይነት አይኖረውም ማለት ነው። እዚህ እንትን ላይ እዚህ ፕላትፎርም ላይ ሁሉም ብትሄዱ በቃ 30 ደቂቃ ነው የሚቻለው። ቪዲዮ ፖስት ካደረጋችሁ በኋላ ወዲያው አምጥታችሁ በ30 ደቂቃ ውስጥ እዚህ ውስጥ አስገብታችሁ ታይትሉ ምናምን ሰሚት ማድረግ አለባችሁ ማለት ነው። ስለዚህ ይህን ነገር እንዳትረሱ እና እዚህ አስገብታችሁ ሰሚት ማድረግ ትችላላችሁ። በቀላሉ እንደዚህ አድርጋችሁ ብዙ ብሮችን መስራት ትችላላችሁ። አሁን ደግሞ ወደ ሞኔታይዜሽኑ ስቴፕ ላሳያችሁ እንዴት አድርጋችሁ ሊንክ እንደምታደርጉ ማለት ነው። እዚህ ጋር ፕሮፋይላችሁን ትነኩትና ፋይናንስ የሚል አለ። ፋይናንስ የሚለውን ትነኩታላችሁ። ፋይናንስ የምትለውን ስነኩት ያመጣላችኋል። እንትን አድኪ ነው የሚላችሁ። ይሄኛው እኔ ለእናንተ ለማሳየት የአዲስ አካውንት ስለከፈትኩ ነው እንጂ በዛኛው አካውንት ያሳያችኋል። ስክሪንሾት ላይ እንደምታዩት የሰራሁት ዶላር ነው ይሄ እንደዚህ ቪዲዮዎችን በመላክ ማለት ነው። ስለዚህ እናንተም እንደዚህ መስራት ትችላላችሁ። እዚህ ጋር አድመኒ ብላችሁ ብር ማስገባት ትችላላችሁ ኮርስ የምትገዙ ከሆነ። እኛ ግን የተከፈለን ስለሆነ ዊዝድሮ የምትለዋን ትነኩና አሁን ስለሌለኝ ዊዝድሮ ብቻ ያመጣላችኋል። አማውንታችሁ ከሞላላችሁ በኋላ ምናምን ያመጣላችኋል ማለት ነው። እና በእኛ ሀገር እንደሚሰራ ደግሞ ላሳያችሁ። እዚህ ጋር ለምሳሌ ኤዲት የሚል አለ። ይሄኛውን ላጥፎና ላሳያችሁ። እዚህ ጋር አውቶ እንዲያወጣላችሁ ማድረግ ትችላላችሁ። አውቶ ዊዝድሮ አለ። ዴይሊ፣ ዊክሊ፣ መንዝሊ አለ። የኔ ዊክሊ ነበር እዛኛው አካውንቴ ላይ። እዚህ ላይ ዝም ብዬ ለእናንተ ማሳይ ስለሆነ ዴይሊ በለው። ከዛ አማውንታችሁን እዚህ ጋር ጽፋላችሁ። እዚህ ጋር ኢቲቪ የሚል አለ። ፔአውት ሜትድ ብሎ ኢቲቪ የሚል አለ። እዚህ ጋር ትነኩትና አይታችሁት ከሆነ ባንክ ኦፍ አቢሲኒያ፣ ቡና ባንክ ኢንተርናሽናል፣ ኮሜርሻል ባንክ ኦፍ ኢትዮጵያ ምናምን በቃ ብዙ ባንክ የሌለ ባንክ የለም። ዳሽን ባንክ፣ ህብረት፣ ወጋገን፣ ዘመን ምናምን ብዙ ባንኮች አሉ። እናንተ ይህንን በኢትዮጵያ ብር የምትቀበሉት እና በስንት አሁን ለምሳሌ ኮሜርሻል ባንክ ኦፍ ኢትዮጵያ ይሄኛው በስንት ዶላር እንደሚወጣ ላሳያችሁ። እዚህ ጋር ኤክስቼንጅ ሬት ብሎ 1 ዶላሩን በ154 ነው የሚያመጣላችሁ ማለት ነው። እና 24 ሰዓት ቢፈጅ ነው። እስከ 24 ሰዓት ውስጥ ባለው ጊዜ ውስጥ እናንተ ጋር ይገባል። ፊ ደግሞ 1.7 ዶላር ፊ ይኖራችኋል ማለት ነው። እኔ ግን ሪኮመንድ ማድረጋችሁ 1.7 ዶላሩን መክፈል ካልፈለጋችሁ እዚህ ጋር ፔፓል አለ። በፔፓል መውጣት ትችላላችሁ። ካልፈለጋችሁ ደግሞ በዩኤስዲቲ በላይትኒንግ እነዚህ በቃ ሶላን ምናምን አሉ። እነዚህ እንትኖች የቢትኮይን ኮይን ኢቴሪየም ምናምን አሉ። እዚህ ጋር ወርታችሁ ወርድ ስትሉ ሶላና አለ። በሶላና መውጣት ትችላላችሁ። ብቻ እናንተ በፈለጋችሁት ማውጣት ትችላላችሁ። ፔሜንት ሜቶዱ ምንም አያሳስባችሁም። በባንካችሁም ስለሚቻል በፔፓልም ይቻላል። ቀጥታ በክሪፕቶ ከረንሲም ከፈለጋችሁ በሁሉም ማውጣት ስለምችሉ ችግር የለው ማለት ነው። እንደዚህ አድርጋችሁ በቀላሉ ብዙ ብሮች መስራት ትችላላችሁ። እና ደግሞ እዚህ ጋር
የሚከፈላችሁ በዩኤስዲ ነው እና እናንተ ዊዝድሮ ስታደርጉት በዩኤስዲቲ ወደ ክሪፕቶ ከሆነ እንትን የምትሉት እዚህ ጋር ቼንጅ ማድረግ አለባችሁ። ምክንያቱም በዩኤስዲቲ ከሆነ ሂዶ አሴት ላይ ነው የሚቀመጥላችሁ እንጂ የክሪፕቶ ዋሌታችሁ ላይ አይቀመጥላችሁም። ዩኤስዲቲ እና ዩኤስዲቲ ስለሚለያይ ማለት ነው። ይሄኛው ዩኤስዲ ነው፣ ይሄኛው ደግሞ ዩኤስዲቲ ነው ማለት። ስለዚህ ትመጡና እዚህ ጋር ዩኤስዲቲ ብላችሁ ያላችሁን አማውንት ጽፋችሁ ዊዝድሮ ስታደርጉ በክሪፕቶ ከሆነ እንደዛ ብታደርጉ አሪፍ ነው። በባንክ ምናምን ግን ከሆነ ችግር የለውም፣ ቀጥታ ወደዚህ ነው የሚያስገቡላችሁ ማለት ነው። ስለዚህ ያልገባችሁ ጥያቄ ካለ ምናምን ጠይቁኝ ኮሜንት ላይ። በቀጣይ ቪዲዮ ደግሞ የአንዱ ሰው ቪዲዮ ወስጄ ኤዲት አድርጌ ምናምን ስፖስት ሁሉ ነገር አሳያችኋለሁ። እስከዛው ድረስ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ አድርጋችሁ ጠብቁኝ ማለት ነው። ያልገባችሁ ጥያቄ ካለ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።